በርግጫ እያለ አንድ በጥፊ እያለ ራሱ ገደላት ልጅቷን። አሰሪዋ በረኪና ደፍታባት 5 ሊትር በረኪና ከላይ እስከ ታች ደፍታባት ሰውነቷ ቆሰለ ማለት ነው። ሰውነቷ ቆስሎ እዟት መጣ። እግሯ የለም ምን እናድርጋት? ከዛ ዘክቶት ሄደ። ተመልሶ መጣና መልሼ ወዝድሻለሁ አላት። እዛው ቤት መልሼ ወዝድሻለሁ ልጅቱ እጅሽን የወጋሽው ራስሽ ነሽ እንጂ እሷ አልወጋችሽም ማለት አውቀሽ ራስሽ ነሽ የወጋሽው አለ። ከዛ ግን እቺ ልጅ አማርኛ ማትችልም ገና ህፃን ልጅ ናት። በቃ የስንት ዓመት እኔ አላቅም የጅማ ልጅ ናት ልጅቱ። ምንም አማርኛ ማትችልም ትንሽ በመታቃታ አረብኛ ነው እኛም በመናቃታ አረብኛ ነው የምንግባባው የነበረው ማለት ነው። ከዛ ግን እንደዛ እየሆነ እየሄደ እየመጣ እየደበደባት እየሄደ እየመጣ እየደበደባት ከዛ እኔ ምንም አልፈልግም በቃ ወይ ግደለኝ ወይ ሀገሬን ላከኝ አለችው። እዛ ቤት ተመልሼ አልገባም ወይ አንተ እዚሁ ግደለኝ ወይ ሀገሬን ላከኝ አለችው። አሁን 7 ወር ደሞዝ አላከችም ልጅቱ። አሁን 400 ሺህ ብር ስጭኝና እልክሻለሁ አሳፍርሻለሁ። እሺ ለቤተሰብ ልደውል ስልክ ስጠኝ፣ ለቤተሰቦቼ ልደውልና ስልክ ስጠኝ እነሱ ይልኩልሃል ብላ ስትለው በቃ ምንም። ከዛ ግን በመጨረሻ እቺን ልጅ እየደበደባት በየቀኑ እያለ አንድ ቀን ኬንያዋ ምን አለችን? እንዳይመታችሁ አንዲት ኬንያ ተደብቃ መጣችና እንዳይመታችሁ ልክ እሱ ሲመታችሁ አለች ልብሳችሁን አውልቃችሁ ሁላችሁም በጀማ ልብሳችሁን አውልቃችሁ ራቆታችሁ ልብሳችሁን ወሩሩበትና ውበሉ አለችን። ከዛ ግን ሁሉም እሺ ይላታል። እሱ ሲመጣ ሁሉም በቃ ድምጥማጡ ነው የሚጠፋው ማለት ነው። ይፈራል። ሁሉም ሽንት ነው የሚያመልጠው። ከዛ እንደዛ እያደረጋት እንደዛው ያለችን ቀን ልጅቱን መጣ። በቃ ይሄ በምን በሚያክል እጁ በቃ አንድ በጥፊ ስላት በቃ ይሄ ዞረች ልጅቷ እንዳለ ተሽከረከረች ማለት ነው። ከዛ ግን አላህ ይስጣትች ኬንያዋ በሩን በርግዳው ገባች። በሩን በርግዳ ገብታ ምን ብታደርገው ጥሩ ነው? ጎሮሮውን አነቀችው እና ምን አልኩሽ አላት። ወላሂ ምን አልኩሽ ያንቺን ምንሽ ነካውብሽ ብሎ ስላት ኩል ሰምሰም አለችው። ኬንያ አፍሪካ፣ ዩጋንዳ አፍሪካ፣ ኢትዮጵያ አፍሪካ ሁላችንም አንድ ነው። ሁለተኛ እንደዚህ ስታደርግ እንዳላይ። ከዛም በኋላ ግን ልጅቷን ይዞ እየወጣ መኪና ውስጥ ደብድቦ እያመጣ በስተመጨረሻ ግን ምን እንዳደረጋትም አናውቅም። እዟት ወጣ፣ እዟት ቀረበ። እዛው ማን ይጠይቀው? የዛችም ልጅ ምንም ነገሯ ሳይል ደግሞ እንደገና አንዲት ልጅ ደግሞ አሰሪዋ በረኪና ደፍታባት 5 ሊትር በረኪና ከላይ እስከ ታች ደፍታባት ሰውነቷ ቆሰለ ማለት ነው። ሰውነቷ ቆስሎ ይዟት መጣ። እዛው ራሱ አንድ በርግጫ እያለ አንድ በጥፊ እያለ ራሱ ገደላት ልጅቷን። ግን ያንን ነገር እስከ ዛሬ ድረስ ማንንም ያውቀው ነገር የለም ማንንም። እና ምናልባት እንኳን እኔ ቢያንስ ያቺ ልጅ አሁን እኔ እሰማ ነበር ሚዲያ ላይ ምን ስልክ የለን ምን የለን ማንስ ይናገራል። ቤት ውስጥ ለሰራተኛ ምግብ የምታበስል ኢትዮጵያዊ ነበረች። እቺ ልጅ ግን ሲወጡ ሬሳ ሲያወጡ አይቻለውና ለሊት ነፍሷ የወጣው 10 ሰዓት ለአካባቢ ነው የወጣው። እኛ ስንጮህ እሷ ናት መታ እንትን ያለችው ማለት ነው ለሱ የደወለችለት። ከዛ ግን ቀድመሽ በታስኛቸው በቦታው እንዳይኖሩ አላት። ከዛ እኔ የትም በቃ ዞር አልልም ከሷው ጋር ይግደለኝ እንጂ አልሄድም የትም አልሄድም ብዬ አንተን አልኩ ማለት ነው። ከዛ ልክ ሲመጣ አንቺ ምንም እንትን ይልሻል ምናምን ሲሉኝ በቃ እኔ ልክ እሱ ሲመጣ ሁላችን መንፈር አለን። በቃ ሬሳውን የት ወሰደው የት ምን ያድርጉትኛ አላየንም። ልጅቷ ግን ስትናገር ይዘው ወርደው ፎቅ ላይ ነው ያለነው ይዘው ወርደው መኪና ውስጥ ሲያስገቡ አይቻለው አለች ልጅቷ። ግን በቃ ማንንም ያውቀው ነገር የለም ይሄንን ጊዜ። አዎ የዛችኛውን አሁን የሞተችውን እኮ ከልጃን የሷንም እኮ ሬሳ ለመደበቅ እየሞከሩ ነበር፣ ይዟት ሊወጡ ሲሞክሩ ነበር። ይሄን ነገር ሰምተናል እኛም። የሷንም ሊደብቃት ፈልጎ ነበር። አዎ ምን የምናውቃለው ግን የዚችን ለሊት ነው ማንም ምንም ያውቀው። ደግሞ ጫካ ነው ቦታው ራሱ በቃ ምንም የምናየው ነገር የለም። ምን በላውም የምንጠጣው ሽንት ቤት ውሃ ነው የምንጠጣው። በቃ ምንም የምንታጠብበት የለን ምንልበት የለን።
በቃ የለም በቃ ምንም ነገር ሁሉም ሬሳው ነው። ሁሉም ተስፋ ቆርጧል። ሲጀመር ማንም እንደዚህ ሀገሩን እገባለሁ ብሎም ያሰበም የለም በፍጹም ሲጀመር። ግን ይሄ ነገር እኔ እንጃ እኔ አላቅም። በተለይ የኢትዮጵያ ኤጀንሲዎች እኔ አላቅም ይሄንን ነገር ኤምባሲ ሊያውቀው በቃ ግድ ይገባል። ይሄንን ነገር በቃ ለምንድነው ስልክ የሚቀሙት ልጆች? ለምንድነው ልክ እዛ ከኢትዮጵያ ሲወጡ በቃ ምን አይነት ቤት እንደሚገቡ እንዴት አድርገው የኢትዮጵያ ኤጀንሲዎች እንደሚልኳቸው ማንም ያውቃል። ግን ከዛ ከወጡ በኋላ ልክ ኤርፖርት ሲደርሱ ሁሉም ነገር ይቀየራል። የሀገር ውስጥ ኤጀንሲ ነው በቃ የሚቀየረው ሁሉንም ነገር ማለት ነው። እንግዲህ ስልክ እንዳይሰጣቸው የሚያደርገው እሱ ነው። ሌላ ማን ያደርጋል? በቃ ከምንም በላይ ስልክ ያስፈልጋቸዋል። ስልክ ያስፈልጋል በቃ ከምንም በላይ በቃ ሌላ ሁሉም ትርፍ ነው። እንዴ በምን ይታወቅ? አሁን የዚች ልጅ ሬሳ በቃ ቤተሰቦቿ እንኳን ምንም ያውቁት ነገር የለም። አላቅም ብቻ እኔ አላቅም። ልጅቷ የጅማ ልጅ ናት። ያችም ልጅ አንቺ ላይ ስም የለም። የኢትዮጵያውም የዚህም የለሽም የኤጀንሲው ስም የኢትዮጵያውም የዚህም ወይም የካምፓኒው ስም የኢትዮጵያ የኤጀንሲው ስም አለኝ። የሁለቱን አውቃለሁ። ላኪልኝ እስኪ። ማለት ሶስት ናቸው ናቸው ማለት ነው። ኤጀንሲዎች ሶስት ናቸው ከሱ ጋር የሚሰሩት ኢትዮጵያ ውስጥ የሚሰሩት። ይሄ እኮ ልክ እንደ ዱባዩ መዘጋት ነው እኮ ያለበት። ወላሂ ለአዚም ይሄ ህዝቡ መጮህ አለበት። አሁን እኮ ልጆቻችን አሉ እያሉ እኮ ነው አሁን የሞቱ ልጆችም ወላሂ ልጅ ያለች እያሉ ቤተሰብ በተስፋ እየጠበቁ እኮ ይሆናል መሞቷን ራሱ የማይሰሙ። ይሄኔ እኮ ጫካ ከሆነ የሚኖርበት ያቺኝም ከልጃንም ከገደላት በኋላ እንትን ይዟት ሊወጣና የሆነ ቦታ ሊቀብራት እየፈለገ ነበር። ይችላል። አዎ እየሞከረ ነበረ። ፖሊስ መጣ እንጂ እየሞከረ ነበረ መኑኝ። ስለዚህ ከዚህ በፊት ጋሻኒ ነማሪበኒ መነኮባ ባር በቃ አንድ ክላስ ይደባደባል። ማንሰው አላዩም። ካላስ ይደባደባል በቃ ብቻችሁ ተመልካቾቼ እንግዲህ እንደሰማችሁት ነው ማለት ነው። እጅግ በሚያሳዝን ሁኔታ በተለይ የኢትዮጵያ ኤጀንሲዎች እንደዚህ እያደረጉ በሰው ልጅ ግፍ፣ ስቃይ፣ መከራ የጭካኔ ጥግ። ይሄ ታዲያ ቢሯችን የት ናችሁ ወዴት ናችሁ ብሎ ባለመጠየቅ የሚደርስብን ግፍና በደለው። ብቻ እባካችሁን በተለያየ እንደዚህ የምትመጡ ልጆች በፈጣሪ በታች ራሳችሁን ጠብቁ፣ አደራችሁን ጥንቃቄ አድርጉ። በቃ ሰው የሰው አውሬ ሆኗል በእውነት። በተለይ መስሪው እንጃ በተለያየ ሀገር ላይ በተለይ እኔ አንዳንዴ የአባይንም እልህን የሚወጡብን መሰለኝ። ስለዚህ እባካችሁን ጥንቃቄ አድርጉ። በተለያየ ቢሮ መጡ። ከዚህ ላይ ምንም ሊጨምርላችሁ የነኝ ልጆች ስቃይና መከራ እንግዲህ እናንተ ላይ እንዳይደርስ እባካችሁን ቅድሚያ ራሳችሁን ጠብቁ። በተለይ ደግሞ በተቻለ መጠን እነኝም ለፍትህ ቀርበው መንግስትም ይህንን ነገር እኔ እንዴት እንደሚያየው አላቅም። በእርግጥ በዚህ ተያዙ ስብ ያሉ በዚህ ነው። እባካችሁን ራሳችሁን ጠብቁ። ቸር ሰንብቱ።